ባለፉት 24 ሰዓታት ውስጥ ዓለም አንድ ትልቅ ትምህርት ተምራለች። ዝምታ ሁልጊዜም ሰላም አይደለም የሚል ነው። ዛሬ ማርች 16 2026 የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ ባህረ ሰላጤ ለሁለተኛ ቀን ተዘግቶ ውሏል። ይህ ዝምታ ግን በቢሊዮን የሚቆጠሩ ሰዎች ኑሮ እያናወጠ ነው። በኢስፋሃን ላይ የወረደው የሚሳኤል እሳት ብቻ ሳይሆን የዓለምን የፋይናንስ ስርዓት አመድ የሚያደርግ ሰደድ እሳት ሆኗል። ዛሬ ጥልቀት ላይ የምንመለከተው ዝም ብሎ ጦርነቱን መጀመሩን ብቻ አይደለም። ይህ ግጭት እንዴት የእርስዎን ኪስ፣ የኢትዮጵያን የኑሮ ውድነትና የዓለምን የኃይል ሚዛን ለዘላለም የሚቀይር ነው። ጥቁሩ ሰኞ ብላክ መንዴይ ለምን መጣ? አሜሪካና ኢራን ወደማይመለሱበት አዘቅት ገብተዋል። እስከ መጨረሻው አብራችሁን ቆዩ። ትላንት በኢራን እምብርት ኢስፋሃን ላይ የተሰነዘረው የጥቃት ዝርዝር መረጃዎች ዛሬ በስፋት እየወጡ ነው። ጥቃቱ በድሮንና በረጅም ርቀት ሚሳኤሎች የተፈጸመ ሲሆን ኢላማው የኢራን ኒውክሌር ምርምር ማዕከል ሳይሆን የወታደራዊ ቴክኖሎጂ ማምረቻዎች እንደነበሩ ተረጋግጧል። ይሁን እንጂ ዛሬ የወጡ የሳተላይት ምስሎች እንደሚያሳዩት ጥቃቱ በአካባቢው በሚገኙ የመኖሪያ መንደሮች ላይም ከፍተኛ ጉዳት አድርሷል። የኢራን አብዮታዊ ዘበኛ IRGC ዛሬ ማልዳ ባወጣው መግለጫ ጠላቶቻችንን በየቤታቸው እናድናቸዋለን በማለት በእስራኤል ከተሞች ላይ ያጸፋ ጥቃት እንደሚሰነዝር ዝቷል። እስራኤል በበኩሏ የአየር መከላከያ ስርዓቷን አይረን ዶም እና አሮ 3 ወደ ከፍተኛ ዝግጁነት አምጥታለች። ነገር ግን እዚህ ጋር አንድ ጥያቄ ማንሳት ይገባል። ይህ ጥቃት በእውነት የኢራንን ወታደራዊ አቅም ለማዳከም ነው ወይስ ኢራንን ወደ ከፋ ጦርነት ከወጡ ለማስገባት? አሜሪካ ዛሬ ማለዳ ተጨማሪ ስውር አውሮፕላኖችን ወደ ኳታር ማስጠጋቷ ጦርነቱ ቀጠናዊ መሆኑ ቀርቶ ዓለም አቀፋዊ የሆነ መምጣቱ ያሳያል። አሁን ወደ አስፈሪ ዜና እንለፍ። ዛሬ ሰኞ የዓለም አክሲዮን ገበያዎች ሲከፈቱ የታየው ክስተት እጅግ አስደንጋጭ ነበር። የነዳጅ ዋጋ በአንድ በርሜል $142 መግባቱ ብቻ ሳይሆን ትልልቆቹ የጭነት መርከቦች መንገዳቸውን በመቀየር በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል ለመዞር መገደዳቸው የዓለምን የንግድ ሰንሰለት አቋርጦታል። ይህ ለኢትዮጵያ ምን ማለት ነው? ኢትዮጵያ ነዳጅ የምታስገባው በረጅም የብድርና የውጭ ምንዛሬ ግዢ በመሆኑ ይህ የዋጋ ጭማሪ በሀገር ውስጥ የትራንስፖርት ታሪፍ ላይ የ40% ጭማሪ ሊያስከትል ይችላል። ከዚህም በላይ ማዳበሪያና ሌሎች የግብርና ግብአቶች ከነዳጅ ጋር ቀጥተኛ ግንኙነት ስላላቸው የዘንድሮ ምርት ዋጋ በከፍተኛ ሁኔታ ሊንር እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ቻይናና ህንድ የኢራን ነዳጅ ዋነኛ ገዢዎች እንደመሆናቸው የእነርሱ ኢኮኖሚ መዳከም ደግሞ የዓለምን የፍጆታ ዕቃዎች ዋጋ እንዲቀንስ ያደርገዋል። ዛሬ እጃችን ላይ ያለው 1000 ብር ነገ ግማሽ ዋጋ ሊኖር ይችላል። በዚህ ሁሉ መሃል የዓለም ሀያላን ሀገራት ምን እያደረጉ ነው? ቻይና ዛሬ ማለዳ ባወጣችው መግለጫ አሜሪካ በመካከለኛው ምስራቅ የምታደርገውን ጣልቃ ገብነት ካላቆመች ቤጂንግ የራሷን እርምጃ እንደምትወስድ አስጠንቅቃለች። ሩሲያ ደግሞ ለኢራን የታላቁ የራዳር ስርዓቶችን ለመስጠት መስማማቷን የሚጠቁሙ መረጃዎች ወጥተዋል። ፕሬዚዳንት ዶናልድ ትራምፕ ሰላምን የምናመጣው በኃይል ነው በሚለው መርሃቸው በመቀጠላቸው የዲፕሎማሲውን በር የዘጋው ይመስላል። ጥያቄው ግን አሜሪካ ይህን ጦርነት እስከ መጨረሻው የመግፋት አቅም አላት ወይስ የውስጥ የፖለቲካ ትኩረትን ለማስቀየር የተደረገ ቁማር ነው? ትንታኔያችን እንደሚያሳየው ጦርነቱ ከቀጠለ ዓለም ወደ 3 ዋነኛ ኃይል ጎራዎች አሜሪካና አውሮፓ፣ ቻይና፣ ሩሲያና ኢራን እና ገለልተኛ የሆኑ ታዳጊ ሀገራት የመከፋፈል አደጋ ተደቅኖባቸዋል። የዛሬ ዘገባችን የሚያሳየው አንድ እውነት አለ። የዓለም ፖለቲካ ከእያንዳንዳችን ማዕድ ጋር የተቆራኘ መሆኑን ነው። ማርች 16 2026 በታሪክ ውስጥ የለውጥ ነጥብ ሆኖ ሊመዘገብ ይችላል። በጥልቀት ቻናላችን መረጃዎችን ዝም ብለን አንዘግብም። የምንመረምረው የእርስዎን ሕይወት እንዴት እንደሚነካ ነው። እናንተስ ምን ታስባላችሁ? የኢኮኖሚ ውድቀቱ ሀያላን ሀገራቱን ወደ ድርድር ጠረጴዛ ይመልሳቸዋል ወይስ የዓለም መጨረሻ መጀመሪያ ላይ ነው? ሀሳባችሁን በኮሜንት ላይ አጋሩ። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። ጥልቀት ያለው መረጃ ሁልጊዜ እንዲደርሳችሁ ጥልቀትን ሰብስክራይብ አድርጉ። ሰላም ለዓለማችን ይሁን።